ሰላም ሰላም ሀባይብ እንዴት ናችሁ? ሆነ ያለው እግዚአብሔር የተመሰገነ ይሁን ደህና ነኝ። ሳምንቱ እንዴት ነበረ? እኔ ከሁሉ ሰላም እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ቭሎግ አለኝ። ቤቴን እያጸዳውና እያስተካከልኩ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ተቀላቀሉ፣ አበረታቱኝ እና በዚህ መልኩ ቤቴ በጣም ቆሽሾ ነበረ። ልጄ በጣም አቆሽሾት ነበረ እንደምታዩት እና በዚህ መልኩ ተዝረክርኮ ነበረ። ከዛ በኋላ እንዴት አድርጌ ፏ እንደማደርገው ታያላችሁ። አብራችሁ ቪዲዮን እስከ መጨረሻው እዩ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡ፣ እመልሳለሁ። እንግዲህ መጅልሴ ደግሞ በዚህ መንገድ አደባልቆት ነው ልጄ ወደ ትምህርት ቤት ሄደው። እሱን ወደ ትምህርት ቤት ከሸኘው በኋላ ነው እንግዲህ ወደ ጽዳት የምገባው። ወንድ ልጅ ያላችሁ እንግዲህ ትረዱኛላችሁ። ከዛ ልጄን ትምህርት ቤት ካደረስኩ በኋላ ተመልሼ ወደ ጽዳት ገባው። ይኸው መኝታ ቤት በዚህ መንገድ ተዝረክርኳል። ይሄ ሳላ ነበረ። ልጄ በጣም አቆሾት ነበረ። በጣም ይደፋፋል እና ለዛ ነው እና ዛሬ የጽዳት ቭሎግ ነው እና ቪዲዮውን እስከ መጨረሻው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ተቀላቀሉ። አዳዲስ ነገር ይዤ እመጣለሁኝ። አበረታቱኝ። አዲስ ጀማሪ ነኝ፣ አበረታቱኝ። እናማ በዚህ መንገድ መጅልሴን አጽድቼ ጨረስኩኝ። በምታዩት መንገድ ፎ አድርጌዋለሁ። በጣም ነው የሚያምረው። አነሳስቼ ነበረ እየገፋው ከነብ ፈርሻን ስቼ ምናምን ነበረ። በጣም ደክሞኛል። ይህን ቮይስ የምሰራላችሁ ቪዲዮን ሰርቼ ከጨረስኩ በኋላ ነው። ምክንያቱም ልጄ ሳይመጣብኝ ቶሎ ቶሎ ማለት ነበረብኝ። እንደምታዩት መኝታ ቤቴ ደግሞ በዚህ መንገድ ፏ ብሏል። አስተካክዬ ጨርሻለሁ። በጎን ደግሞ ልብስ እያጠብኩ ነበረ። ልብስ እያጠብኩ ቤቴን እያጸዳው ነበር። ይህን ቭሎግ ሰራ የነበረው። እናማ በዚህ መልኩ ፏ አደረግኩት ልጄ እስከሚመጣልኝ። ከዛ ቀጥዬ ደግሞ ቡና ፈላለው ምናምን። ግን ቪዲዮን እስከ መጨረሻ እዩ። አስተያየት ካላችሁ እቀበላለሁ። እንዴት አያችሁት የዛሬ ቭሎጌን? ከመጀመሪያው ካያችሁት የመጨረሻውን ማየት እስከ መጨረሻው ማየት አለባችሁ። በዚህ መንገድ ፏ አድርጌዋለሁ። ከዛ ደግሞ ወደ ሳላ መጣለው መኝታ ቤቴን ከጨረስኩ በኋላ። እንደምታዩት ሳላዬ ትንሽ ናት። ቡና እየቆላ ነው እዚህ ጋር። ቡና ላፈላ። ቡና በጣም ነው የምወደው። ያው ልጄ ባያስጠጣኝም አሁን ብቻዬን ስለሆንኩ ትንሽ ጊዜ አለኝ። ቶሎ ቶሎ ሳይመጣብኝ እሱ ያው ጊዜ ይፈልጋል። ስደት ላይ ያላችሁ ልጆቻችሁን ብቻችሁን የምታሳድጉ ታውቃላችሁ። እና ለዛ ነው ብቻቸውን ሹጋ ውስጥ ሲሆኑ። እናንተ በምን መንገድ ነው እያሳለፋችሁ ያላችሁት? ልጆቻችሁን እያሳደጋችሁ ያላችሁት? እኔ ያው ቤት ውስጥ ልጅ ምናምን ስለሌለ ሹጋ ውስጥ ብቻውን ስለሆነ ስለሚደብረው ነው እንደዛ የሚሆነው፣ የሚረብሸው። እናማ ልጄን ቻኛው ቡናዬን እንደምታዩት ቤቴን አጥርቼ ጨረስኩ። እኔ ሻወር ወስጄ ምናምን ነው ቡናዬን በዚህ መንገድ እየቆላ ያለውት። እናማ አሁን ቡናዬ በዚህ መንገድ ቆልቼ ጨርሻለሁኝ። ዋይ ጥሬ ነው ስሊሆን ነው እንዴ? አይደለም። እንደውም በጣም ነው የሚያምረው። በጣም ነው የሚጣፍጠው። በጣም ያረረ ቡና አልወድም። አሸንኪዳ እንደዚህ በጣም ሳይገባው ትንሽ የሆነ ፈካ ሲል ምናምን ካወጣዋለሁ ማለት ነው እንዳይጠቁርብኝ። ስራ እየሰራው ስለነበረ ነው ቡና እየቆላ የነበረው። ሰዓት እንዲበቃኝ ቢያንስ እሱ ለ4 ሰዓት ያክል ነው ከኔ ጋር የሚለየው። ከዛ በኋላ ይመጣል። ቢያንስ ሳጸዳ 2 ሰዓት ወሰደብኝ ብላችሁ አታምኙ። 2 ሰዓት አጥቼ የጨረስኩት ማለት ነው። ከዛ ነው ቪዲዮ እያረኩኝ ምናምን ብቻ 2 ተኩል ኦልሞስት 2 ተኩል ነው ወሰደብኝ። አያችሁት? ቡናዬን በዚህ መልኩ ነው። በጣም ያምራል አይደል? ከዛ በኋላ እዚህ ጋር ደግሞ ጀበናና ስኒ ያለኝ። እኔ ብቻዬን ስለሆንኩኝ ያው እንደዚህ ነው ያቀረብኩት። ሌላ ሰው የለም አብሮኝ። ለራሴ ስለሆነ በዚህ መንገድ ነው ያቀረብኩት። እንደምታዩት ግን ላይክ ማድረግ እንዳትረሱ። ቤተሰብ ሁኑ፣ ተቀላቀሉ፣ ሼር አድርጉ። ፋድርግ ያለው ጭስ በጣም ነው የምወደው። እንደዚህ ቤቴን ጨስ ጨስ አድርጎ አጥርታችሁ ሲጨርሱ ደግሞ እንዴት ያምራል።
ቤታችሁ በጣም ሽታው ደስ ይላል። መስተካ በነገራችሁ ላይ አሪፍ ነው። መስተካ በጣም አሪፍ ነው። ቤታችሁ በሽንኩርት ሽታ ምናምን የሆነ ወጣ ነገር ከሰራችሁ አጥርታችሁ ሲጨርሱ ግዴታ መስተካ ማጨስ አለባችሁ። በጣም አሪፍ ነው። የሆነ ሽታውን በደንብ ነው የሚሸፍጠው። ብሁር ዝም ብሎ ብሁር ምናምን ብታጨሱት ያን ያክል እንትን አይልም። መስተካ ካጨሳችሁ በኋላ ልክ የሽንኩርት ሽታው ከጠፋ በኋላ ነው ኡድ ምናምን ሌላ እንትኖች እንደ ሚስክ አልኩኝ ሚስክ ምናምን ማጨስ ያለባችሁ፣ ያው የምትወዱትን የብሁር አይነት ማለት ነው። እና እኔ ደግሞ መስተካ ብቻ ነው ማጨሰው። ያኔ መጅሙአ መስተካው ደግሞ ብቻውን ለሀሉ ሳይሆን መጅሙአ አድርጋችሁ በጣም ነው የሚጥመው። ሳውዲ ያላችሁ ልጆች ጅዳ ታውቃላችሁ የት እንደሚገኝ። በጣም አሪፍ ነው። በጣም ነው የሚጥመው። እናማ ቡናም እየፈላች ነው። ጭሴም ልታልቅ ነው። ቡና ፈልቶ ሳይጨርስ ነው ብሎግ እየሰራሁኝ ወደዛ ወደዚህ ስል ማለት ነው። ሰዓቱ ሄደ የምር።